ልጅ እንኳን ከብዳን እንኳን ሁለት ልጅ በዚህ ኑሮ ውድ ጤነኛ ልጅ ማሳደግም ይከብዳል እንዴ ያሸከመኝ ብዬችዋለሁ ሰው እንትን ሲያንቋሽ እውነቴን ነው የምነግርህ የቤት መከራየት አልቻልኩም እውነቴን በቃ እንደዚህ መከራየት ይሻሉ ሻይል እናቴ ያላግባብ አሰለችኝ ግን ከብዶኛል ከመግበዴ የተነሳ እንትና ቢሮ ድረስ ራሱ እጃለሁ ክብርት አዳነች ቢሮ ድረስ እጃለሁ ግን ማግኘት አልቻልኩም በአምስት አቦናቸው በሰባት ስላሴ በስድስት ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በእለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98% ምእመኗ እንደ እህት ኦርቶዶክስ ኑ እንሂድ ሲምባ ትራቨል አራተኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ ሐምሌ 8 መመለሻ 0988 38 38 38 0953 44 400 ሲምባ ትራቨል እንደ ታዛዥ ልጆ እግረኛው ፖድካስት ዘመነ ማርቆስና ዘመነ ዮሐንስ ናቸው አይደል? ማርቆስና ዮሐንስ የትኛው ነው ማርቆስ የትኛው ነው ዮሐንስ? ማርቆስ የኛው ነው ዮሐንስ ያ ይከብዳቸዋል በራሳቸው ማለት ነው ባላንስ ማድረግ አይችልም ነው እንትን የሚሉት የሱ ቀነስ ይላል ወይ ዮሐንስ እኔ ባትሳቀ ተመልካቾቻችን እናት ጸይሟ ያየሽ አይደል ያየሽ አበባው ናት አክስት ናት ሃና እነዚህ ሁለቱ ህፃናቱ መንታ ናቸው የህክምና ቋንቋውን ባላቅም ሃይድሮሲፊለስ ነው የሚባለው የሁለቱ ህፃናት ጭንቅላታቸው ከመጠኑ በላይ ከአንድ ኖርማል በዚህ እድሜ ካለ ህፃን በላይ ሆኖ በማንኛውም እድሜ ካለ ያዋቂ ነው እንትን የሚሆነው ያዋቂ ለራሱ ከዋቂም በላይ ነው የነሱ ሳይዛቸው በዚህ ሁኔታ ስላለችና እንደው በህክምናውም በምኑም ከታገዘች በሚል ደጋግሞ እዛው አካባቢዋ ያለ ሰው እኔ እንደውም አንቺ ነበር የመሰልሽኝ የምትጽፊልኝ ለካ ሌላ ሰው ነው ፎቶአቸውን ይልክልኛል በየጊዜው ወረፋም ነበረ እንደው በጣም እንትን ብለን ነው ያቀረብነው ምክንያቱም አንዳንዱ ጉዳይ በጊዜ መድረስ በራሱ መፍትሄ ስለሆነ ለዛ ነው የመጣሽው ስለመጣሽ ደግሞ ደስ ብሎናል ህፃናቱ በጣም ነው የሚያማምሩት እንዴት እንደተፈጠረ ምን ያህል ደረጃ እንደሄድሽ ምን እንደሚያስፈልግሽ ነው የምናወራው እሺ እንደዚህ ደገፍ የምታደርጉት መሸከም አይችሉም እነሱ ጭንቅላታቸውን መሸከም አይችሉም ባላንስ አያረግም ሳይዛቸው ከአንገታቸው በታች ያለው ሳይዝ አሁን እነሱ 2 አመት ከስንታቸው ከ5 ወራቸው ነው 2 አመት ከ5 ወር አንድ ህፃን ልጅ መሄድ ይችላል ቤት ውስጥ መራመድ ይችላል ግን እነሱ እንትኑ ሳይዛቸው ከዚህ በላይ ባላንስ አያረግም የታችኛው ይቀመጣሉ መተኛት ብቻ አንድ የሆነ ፍሉድ አለ ጭንቅላት ውስጥ ሜዲካል ኬዙን ታውቂዋለሽ ምን እንደሚባል አንደርስታንድ ሃይድሮሲፊለስ ነው የሚባለው የሆነ ሲኤፍኤስ ነው እንደዛ የሚባል አይነት ፍሉድ አለ እና ሁላችንም ጭንቅላታችን ውስጥ አለኩ ግን ሲስተሙ በራሱ ጊዜ ይወጣል ከሰውነታችን ከጭንቅላታችን ይወጣል በራሱ ጊዜ ተፈጥሮ ራሱ ማለት ነው የነሱ ግን ይሄ ፍሉድ ሳይወጣ ይቀርና ውስጡ ያ ውሃው ነገር እየበዛ ይሄዳል ማለት ነው ሲወለዱ ይፈጠራል ከተወለዱ በኋላ ሊመጣ ይችላል ትልቅ ሆነ ባደጋ ጊዜ ሊመጣ ይችላል የተለያዩ መረጃዎች አሉ ህክምናው እንደሚለው ማለት ነው እሺ ግን ያንቺ ነው አሁን ጆኒ ስማቸው ማን ነው ዮሐንስ ማርቆስና ዮሐንስ እንዴት አልሻቸው
እንዴ እኔ ሳይሆን እንደ ድንገት ለካርድ ሲወለዱ ካርድ ሲወጣ አባታቸው ነው በዚያው የጠራቸው። ማንና ማን አላቸው? ያላቸው መጀመሪያ ዮሐንስና ማርቆስና ልደቱ ነበር። ከዚያ ግን ልደቱን እንቀይረው ብለን ዮሐንስ አልነው። ከዛ ይገርማል። በዛ ጸና። በዛው ጸና። ልጆችሽ እነዚህ መንታ ልጆች ከዚህ በፊት ልጅ ነበርሽ? የለኝም። ስንት ዓመትሽ ነው? እንግዲህ ብዙም አላውቀውም። እንግዲህ ከ20 እስከ 27 ሆነ እንደው በመሃል ከ20 እስከ 27 ኧረ በአገሩም እንደዛ ተብሎ አይደረም። 25 ነው ያዘው እንትን አለማታ ከ20 እስከ 27 21 22 ሊሆን ይችላል ምናምን ነው የሚባለው ለማለት ፈለኩ። ወይ 26 ወይ 27። ኦኬ 26 27 ነገር ስለተወለድኩ ጎበዝ እንደዛ ነው። እሺ በጣም የሚያማምሩ ቀይ መንታ ልጆች ሰጥቶሻል። በመሃል ደግሞ የጭንቅላታቸው ችግር አለ። እስኪ እሱ እንዴት እንደተፈጠረ ምንድን ደረጃ ምን ድረስ እንደሄድሽ እሱ ንገሪኝ። ማለት የወለድኩት 9 ወር አልሞላኝም። ደሜ 8 ወር ላይ በጣም ደሜ ጨምሮ ነበር። ከዛ የተለያየ ምርመራ 24 ሰዓት ምናምን ብዙ ምርመራ ተደርጎልኝ ምናምን ከዛ ሊቀንስ አልቻለም። በእንትን ግን 9 ወር ሞልቶሻል ብለውኛል በሐኪሞቹ። በእኔ አቆጣጠር አልሞላኝም። ከዛ በሰርጀሪ ዝም ብዬ ሰርጀሪ ገባው ወለድኩ። ክትትልሽ እንዴት ነበር? ተከታታይ ነበር? ተከታተል ነበር። ምን ተወስጂ ነበር በወቅቱ? ሁሉንም አይረን ምናምን ተወስጃለሽ? ሰፕሊመንት ተወስጃለሽ? አሳታቋረጭ መድኃኒት ብቻ ተሰጠኝ። እግዙ ሆኜ የምወሰደው። እሺ እሱን እና ክትትል አለኝ። አልትራሳውንድ ምንም እታያለሁ። እሺ ከዛ ሪፈር ወደ ጴጥሮስ ተጣፈልኝ። ሪፈር ደሜ ሲጨምር ከዛ ወልጄ በሰላም ነው የወጣሁት። ከዛ ክትትል ኪሎአቸው ትንሽ ስለነበር የእድገት ክትትል ይጀምሩ ተባለ። በየወሩ ይሄዱ ክትትል ይጀምራሉ። 6 ወር ላይ ጭንቅላታቸውን አልችላሉ እንደዚህ ያሉ ክትትል ላይ። ከዛ ሲወለዱ ኖርማል ነበር እስከ 6 ወር ኖርማል ጭንቅላታቸው ራሱ ደህና ነበር። ከዛ ማራይ ታዘዘላቸው። ማራይ ሲታዘዝ ጭንቅላታቸው ጋር ፈሳሽ አለ ተባለ። ከዛ ፈሳሹን እስከ 8 ወር እንጠብቀው ሊጠፋ ይችላል ተባለ። እሺ ብለን ሲጠበቁ 8 ወራት ላይ ሲሄዱ አልጨረሱ። ከዛ ዘውዲቱ ሪፈር ጻፉልኝ። ተሰሩ ሰርጀሪ። ተሰርተው በአንድ ቀን የተሰሩት ሁለቱ ተሰርተው ወጥተው በተሰራ በ15 ቀኑ ያኛው ኢንፌክሽን አረገብኝ። ኢንፌክሽን አርጎ 2 ወር ተኝቷል። በጣም ከአቅም በላይ በቃ ከሞት አፋፍ ነው ሄዳ ነው። 2 ወር ተኝቶ ወጣ። ሁለተኛ ተሰራ። ቱቦ ገባለት። መጀመሪያ ካሜራ የሚባለው ነበር። ከዛ እሱን ስከታተል ምናምን በከተትሉ በየ15 ቀን በየወሩ በጣም ከባድ ነበር። ከዛ ይሄኛውም ይግባ ተባለ። እሱም ይግባ ሲባል በቃ አቃተኝ። በዚህኛው ብሬን ስለጨረስኩ ስለከበደኝ ይሄ ሐኪም ቤት ሁለተኛ ይሰረቅ ተባለ። አመት አልፎታል ማለት ለዚህ ጨረስኩ። በቃ ያለኝን ሁሉ ቤት ኪራይ አለ ምናምን እነሱ የሚባሉት ነገር አለ። ስለዚህ በቃ ከአቅሜ በላይ ሲሆን ተውኩት። ክትትሉን አቋረጥኩት። ለዛ ነው የሱ ጭንቅላት ከፍ ብሎ ይዚህኛው የቀነሰው የጨመረው። ስላልተሰራ በብር ጦት በቃ ከበደኝ። አይከብዳም በቃ በዛ ነው። እና አሁን ከኢትዮጵያ ሕዝብ በሕክምናም ሆነ ባለው አቅም እንዲያግዘኝ እፈልጋለሁ። ማለት ቤት ተከራይቼ ራሱ ስኖር በጣም በግድ ነው የምኖረው። ማለት አከራይ ራሱ ጤነኛ ልጅ እዚህ ራሱ ይከብዳል። በሽተኛ ያስቀምጥም መብራትና ውሃ ከአቅም በላይ የሚያስከፍልም እቤት ነው የምትውይ ይላል። ተከራይቹ ከጎንሽ ራሱ እኩል ክፈሉ ሲባል እሷ እቤት ነው የምትውለው ምናምን ይላሉ። ከባድ ነው። ዶክተሮች ምን አሉ ስለ ህክምናው? በምንድን ነው የመጣው አሉሽ? እነሱ ምን በእንትን አይነር ቅድሚያ የሚወሰዳል አሉ። ምን ሳይረገዝ በፊት መወሰድ የነበረበት ምን ለ3 ወር የሚወሰዳል አሉ። ለአንቺ በምን ምክንያት? በቃ አሁን በዚህ ሰዓት ማንኛውም ሴት ልታረግ ስታስብ 3 ወር መውሰድ አለባት አሉ። እንዲህ አይነት ልጆች ይዞ አሁን ቅድም ያልሽው የቤት ኪራይ መጨቀኑ አለ። ደግሞ እንዲህ አይነት የተለዩ ጤነኛ ቅድም ስትዩ እንደነበረው ያንቺን ቋንቋ ነው መልሽ ያለውን ማህበራዊ ህይወቱን ችግሩን አንቺ ራሱ መተዳደሪያሽን እሱን ነው ማወቅ የፈለኩት። መቼም አሁን ያሻቸው ልጆች
መጣው ብለሽ አስተኝተሻቸው ስራ ሰርተሽ ምትመጪበት አጋጣሚ አይደለም ያለው አይደለ ያለውን ፈተናውን ሙሉ ጊዜ እንክብካቤ በነገርሽ ላይ ብቻሽን ማቀፍ ብቻሽን ማጥባት ስለማትችይ ነው እህትሽን ይዘሽ የመጣሽው እሱ ፈተናውን የእናትነት አንጀቱን እሱ እንድትነግሪኝ በቃ ቤት ውጭ ከበሯ ወደ ውጭ ራሱ አያስወጡኝም እዚያቸው ቤት ነው አልጋ ላይ ሆኜ ነው እዚያቸው እጃቸው ሙሉ እዚያቸው ሆኜ ወደ ውጭ አያስወጡም በቃ ምግብም አስተኝቼ ነው ማቀፍ ስለማልችል ሁለቱንም ባንድ ላይ አስተኝቼ ነው ማበላቸው አው ቁጭ ማለት አይችሉም ከዚህ ከጭንቅላታቸው ውጪ ሌላ ጤና ችግር አለ ምንም ችግር የለባቸው ጭንቅላታቸው ብቻ ነው የጭንቅላታቸው አንዴ አድጎ ጨርሷል እያደገ ነው አሁን በየጊዜው ለውጡን ታይዋለሽ ወይስ አንዴ አደገ ከዛ ቆመ ይሄ ትንሽ ይጨምራል አሁን ተሎ ያልታወቀላቸው እነሱ ያለ እድገቱ ባንዴ የሚጨምርም አለ ባንዴ የማይጨምርም አለ ህክምና እንትኑ አሁን የነሱ ቀስ በቀስ ነው የሚጨምር ቀስ እያለ ነው የሚጨምረው አሁን ይጨምራል ከተሰሩ በኋላ መጀመሪያ ከነበሩበት ከተሰሩ ከተነኩ በኋላ ነው በሬ ጨመረው እንደሚለው የማንኛው የሁለቱም ከዛ ጎማ ከሽንት ጋር የሚወጣ ጎማ ከዚህ እስከዚህ ገብቶለታል እሱ ሲገባለት ነው ትንሽ የቀነሰለት ግን ጎማው እየበላው ሰውነቱና ጭንቅላቱ እኩል አይደለም በዚህ በኩል ነው ጎማው የገባው በዚህ በኩል ይሄው በዚህ አለ ከጭንቅላቱ እስከ ታች ከዚህ እስከ ሆዱ ድረስ ከንብርቱ ትንሽው አቀማመጡም ትንሽ በውስጥ በኩል ነው በዚህ በኩል እንደዚህ ከዚህ ገብቶ እዚህ ጋር እኮ ሰርጀሪ የተሰራቻለች ሆዱ ላይ ይታያል ከዚህ እስከዚህ ሽንቱን ሲሻና ፈሳሹ ከሽንቱ ጋር ይወጣል የጭንቅላቱ ሽት እየቀነሰለት ነው ማለት ነው እየቀነሰለት ሄደን ግን መቆም አልቻለም አልቃቃተው ከበዶ አቅማነሰው እሺ ዮሐንስ እንደዛ ተደረገ ነው እሱም እንደዚህ ይደረግለት ተብሎ ነበር እሺ በቃ በጣም ማለት እንትኑ መድኃኒቶቹ ምናምን በጣም ውድ ናቸው ባንቺ አቅም ነው ያልተደረገ በእኔ አይሆኑ ከበደኝ በቃ እሱ እንዳረጋቸው ያርጋቸው ብዬ አቆምኩ ተውኩ አቅም ቤት ጋር አመት አልፎኛል እጃራቅም የራሷን ክትትል ያርጉሉ ተብሎ ግን በቃ አቅሜ በላይ ሲሆን ጎዳና ላይ አላድር አንድ ቀን ሳከፈል ማደር አትችል ቤት ግራይ የሚበሉትን ያገኙትን አይበሉም እንደፈለጉ እንደልጅ ያገኙትን ነገር አይበሉም ልዩነት እኮ አላቸው ግን አይደለ ያየሽ ልዩነት አላቸው ምክንያቱም አሁን እሱ ትንሽ የጭንቅላቱ ነገር እንት ስላለ ይስቃል ይጫወታል ያያል ትንሽ ድምጽ ያወጣል ማርቆስ ብዙም ድምጽ ያወጣል ድምጽ ያወጣም አይኑ ራሱ አይንቀሳቀስም የግንባሩ ውሃ አይኑን እየሸፈነው ነው ያለው እዚህ አካባቢ መቆጣጠር አይችልም ያየሽ ነው ይሄ ልዩነት እንኳን ያለው የዚህኛው ትሪት ተደርጓል ይሄኛው ትሪት ስላልተደረገ ነው አንዱም እንትናችን እሱ ነው ይሄ ልዩነቱ ሁሉ ያስታውቃል በጣም ምን ያህል አወጣሽ እሺ ለሱ እንደው በግምት ዝም ብለስ ከሰው ራሱ የተበደርነው ለሱ ለኢንፌክሽኑ ብቻ 50 ሺህ ተበደረናል በቃ የዚያ ውጭ ያለው ብዙ እኔም ስለሌለኝ እሱ ነው ከየትን ተራሩጦ ምንም ባለቤትሽ ምንድነው የሚሰራው ካሸሪ ነገር ነው ድርጅት ውስጥ ነው ግን ካሸሪ የሚሰራው ስንት ነው ደሞዝ ይቅርታ በመጠየቅ አታቂው የለውም 10 ሺህ ነው 10 ሺህ ብር ለልጆቹ ህክምና ለምግባቸው ለቤት ኪራይ ለሁሉም ለህክምናም ከዛው ነው የምትዩ በቃ በፊት ያው እኔ ሰራ ነበር ራሴን ቡና ሻይ ሰራ ነበር በቃ ከመነው ምንም እኔ በሰራው ታጠራቀምኳት ስለነበረኝ በዛ ተሯሯጥ ነው እንጂ በቃ ህይወትሽን እንዴት ነበር የምታስቢው ማለት እንደዚህ እንደዚህ ወጣም በየራሱ ለትችት የጤነኛ ቢሆን ነው የሚቸግረኝ ይችላል ከበር ነው አንድ ልጅ እንኳን ከብዳን እንኳን ሁለት ልጅ በዚህ ኑሮ ውድ ጤነኛ ልጅ ማሳደግም ይከብዳል እንዴ ያሸከመኝ ብዬትሽዋለሁ
50 ሺህ ብር ነው የወጣው ለሱ ለአንዱ ብቻ ነው ለኢንፌክሽን መድኃኒቱ አንደኛው ኢንፌክሽን አንደኛው መድኃኒት ተብሎ 15 ቀን ተሰጥቶ ምንም ለውጥ አላሳያለ ከዛ ከፍተኛው መድኃኒት ታዘዘለት በጣም በቀን 600 ብር ነው እንደሚወጣለት መድኃኒት ብቻ ሳይሆን አልጋ አለ መርፌ አለ ጓንት አለ ብዙ ነገር አለ ስለዚህ መምታቂ ነበር አንቺ መጀመሪያ ሰምተሽ ታቂያለሽ አላውቅም ከእንትን ከወለድኩ እንደዚህ ሲሉኝ እንደዚህ ታከማምናም ሲሉኝ ራሱ ቀላል ነው መሰለኝ ምንም ማለት ከጴጥሮስ ወደ ዘውዲቱ ሲጽፉልኝ በቃ ቀላል አድርገው እንትን ያሉልኝ የላኮኝ ምንም ችግር የለውም ምናም ብለውኝ ከዛ እኔ ከቀንቀን እንደዚህ ሆነ እንደዚህ ሆኖ ይቀራሉ ብዬ አላሰብኩም ጭራሹን ማለት እንደዚህ መጀመሪያው ወይ ባይሰሩ ይሻል ነበር ነው ያልኩት በጣም ከባድ ነው በጣም ከባድ ችግር የተሸከምሽውን እንዲሁ ዝም ብዬ እያሰብኩት ነው በጣም ተረድቼሻለሁ ይሄ ብዙ የተለየ መረዳትም አይጠይቅም ይሄን ለማወቅ ያው እንዲህ እንኳን አቅፈሽ ለመምጣት እህትሽን ነው ይዘሽ መጣሽው እሷም ራሷ እህትሽም መጫት ናት ሰው ማርያም ማረችሽ እህቴ መጫት ሆነሽ ያው የምታጠባ ልጇን ነው ጥላ የመጣችው የምትነግሪን ነገር አለ እንደው ከእህትሽ ከጎኗ እንደመዋል ያየሽው በ5 አቦናቸው በ7 ስላሴ በ6 ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽማ ባረፈበት ገዳም በዓሏን እናከብራለን ሰኔ ጾምም ይፈታል የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98% ምእመኗ እንደ እህት ኦርቶዶክስ ኑ እንሂድ ሲምባ ትራቨል 4ኛውን ዙር ልዩ የበረከት ጉዞ አዘጋጅቷል ሐምሌ 2 መነሻ ሐምሌ 8 መመለሻ 0988 38 38 38 0953 44 400 ሲምባ ትራቨል እንደ ታዛዥ ልጆ ያው ምንም ማድረግ አይቻልም ከላይ እንግዲህ እግዚአብሔር እነዚህን ልጆች ያው እሷ ገና ልጅ ናት አንድ ፍሬ ናት እግዚአብሔር እንግዲህ አሸከማል ያንቺ ልጆች ነው የሚመስሉት በነገርሽ ላይ ቀደም ተሳስቼ ነበር እሺ እና እንግዲህ እግዚአብሔር ባይሰጣት ጥሩ ነበር ደግሞ እግዚአብሔር ያለው እንግዲህ ለትምህርት ለፈተና ነው እንደዚህ ሰጣትና ጆኒ እንካ እና እኔ የምለው እንግዲህ እግዚአብሔር በቃ እንደው እነዚህን ልጆች ያየ ወለደ መቼም ያውቀዋልና እግዚአብሔር እንደው ለዚህ ልጅ ለነዚህ ልጅ የሚድኑበት ምክንያትም ካለ በሚድኑበት የሚረዳት ዶክተሮችም ካሉ ምናልባት የሚታከሙበት እንትን ካለ እንዲረዳት በገንዘብም በምንም ሆነ የኢትዮጵያ ሕዝብ እንዲተባበራት ነው የምለው እኔ እሺ የባንክ አካውንት አለሽ የለኝ ባለቤትሽ አለው እሺ የባለቤት ታውቂዋለሽ በቃልሽ ቁጥሩን ስልክሽ ላይ ባለቤትሽ ማን ነው ስሙ ልመንህ ማን ልመንህ ሉሌ የባለቤትሽን የስልክም አካውንት እናስቀምጣለን አሁን እንዲህ አይነቱን የህክምና ሲሪየስ ሙያ ጉዳዩን እዚህ ባንነካካው በተለየ ግን ዶክተሮች ሐኪሞች ሆስፒታል ምንም ያላቸው በራሳቸው ይሄን ጉዳይ ቢያግዙት ከዛ ባለፈ ደግሞ ተመልካቾች ትልቁ ነገር አይታው እቺ ልጅ በገና በልጅነት ለዛውም ደግሞ 2 መንታ ነበር የሰጣት ግን ጤና ችግር ደግሞ አለ ለዛውም ደግሞ ይሄ ነው የማይባል ያለ እናት ማንሳት መጣል የግድ እናትን የሚጠይቅ ማለት ነው የጭንቅላታቸው የሁለቱም ከኪሏቸው ከንተናቸው በላይ ነው ልጆቹ ራሳቸው እንደዚህ ቀና መዞር አይችሉም ያለ እናት ይሄን አይተን ነው ስልኩን ከስር እናደርጋለን ለውጥ አለው መታከም ይችላል የታከመው ትንሽ የቀነሰ ለወደፊትም ትሪትመንቱ እየጨመረ ቢሄድ እነዚህ ልጆች ተስፋ ይኖራቸዋል ለእናትም ብቻ ሳይሆን ለልጆችም ጭምር ነው አሁን እዚህ ጋር ማውራት ያለብንና እያየነው ነው ለውጥ ነው ራሱ በማርቆስና በዮሐንስ መካከልም ለውጥ አለ ሰው ህክምናው ትሪትመንቱ አለ ያንን ትሪትመንት ደግሞ ለማግኘት እሷ አቅም የላትም ልጅ እናት እኮ ከልጅ አይለይም አይደል
ግን ይሄኛው ታክሞ ይሄኛው ቀርቷል አቅም ስለሌላት ስለዚህ ይሄም ራሱ በጣም ልብ የሚነካ ነገር ነው አግዟት የምትይው የምታስተላልፊው መልእክት አለ በግልሽ ተመልካቾችን ያለሽበትን ንገሪያቸው እስኪ ነገር በቃ ማለት ያው ባላቸው አቅም እንዲያግዙኝ ነው ከባድ ነው ማለት መኖር በጣም ከባድ መኖር እኔ ማለት በቃ ልጆች በጣም ስልችት ነው ያለኝ እናቴ ያላግባብ አሰለችት ግን ይከብዶኝ ነው ከብዶኛል ከመግባቴ የተነሳ እንትና ቢሮ ድረስ ራሱ እጃለሁ ክብርት አዳነች ቢሮ ድረስ እጃለሁ ግን ማግኘት አልቻልኩም አላስገባኛሉ ቀበሌም ሄድኩ አይሰሙም ምንም ምን ፈልገሽ ነው ማለት አንድ ሰሞን ከአከራዬ ጋር በጣም እንትን አለኝ ጨምሪ ይለኛል ጋው እንደወጣለት ነው የሚፈልገው በጣም አሁን ያለሽበት ነው ቤት ፈለኩ ግን በቃ ልጅ ያለሽ ወይ ይሉኛል በቃ ባለ ወጥቼ ላንተን ከመን የልጆችን ችግር ራሱ እናገራለሁ እንደዚህ ያለኝ አይፈልጉም ጭራሽ ቤት የሚውል ሰው አይፈልጉም ውሃ ይፈሳን ይላሉ መብራት ተበክን የለሽ ይላሉ በቃ አሁንም ያለውበት ግቢያውን አንዳንዱ ተከራይ ያሉት ተከራዮቹ ብዙ እሷ ቤት ይያለኛ ጋር እኩል መብራት እንዴት ትከፍላለህ እጥፍ ነው ያስከፍለኝ ነው ከዛ ሄርኩ እሷ ጋር አንድ 3 ቀን ይጃለሁ ከዛ መግባት አይቻልም ብሎ መለሱኝ በቀበሌ ደግሞ ሰው ሞክር ያለኝ በቀበሌም ሄርኩ በቃ ጅራሹን የለም ነው የሚሉት እርገታ ስትላቸው የለም የት ቀበሌ ነው ያለሽ እዚ ወደ ብረድልዴ ነው ወረዳ 2 ነው መሰል ወረዳ 2 ይሄ እንትን ጋር ነው ወደ አቦ መሄጃ ጋር ነሽ የካክፍለ ከተማ ወረዳ 2 እዚ ፈረንሳይ ሌጋሲዮን ቤላ ጋር ማለት ቤላ አለፍ ብለሽ ያለው አደባባይ ወደ አቦ መሄጃው ጋር እሺ ያው አሁን ያዩሻል ችግሩን ያያሉ በሚዲያ ያግዙሻል ብዬ ተስፋ አረጋለሁ ሰዎችም ራሱ አሁን የመንግስት ተቋማት እንደዚህ ከንቲባ ጽሕፈት ቤት ብቻ ሳይሆን ሰውም ይሄን ችግር አይቶ የሚያልፍሽ አይመስለኝም በርቺ ግን የኔ እህት ለፈተና እንዲህ አይነት መፈተን ይኖራል እሺ ከብታን ግን ሰው እንትን ሲያንቋሽ እውነቴን ነው የምነግርህ የቤት መከራየት አልቻልኩም እውነቴን በቃ እንደዚህ መከራየት ይሻሉ አከረ ሻይለ ያው እዚህ መጀመሪያ ሳልወልድ የነበርኩበት ግቢ ሰላለሁ መጀመሪያ ሳለው እዚሁ ነው የወለድኳቸው በቃ እቺዬ እዚሁ ነው ያለው አማራጭ ስለሌለኝ ማለት ነው አይዞሽ ያው እነሱም ጥሩ ሰዎች ስለሆኑ ነው ዋናው ልጆቹ ህክምና ማግኘታቸው ነው እሺ አንቺ ደግሞ መበርታትሽ ነው እሺ አይዞሽ ያየሽ አይዞሽ በርቺ እሺ ለኛው ህክምና ያስፈልጋል ነው ያው አካውንቷንና ስልክ ቁጥሯን እናስቀምጣለን የባለቤቷ ነው ቢያንስ ከዛኛው እኩል እንኳን እንዲሆን ይሄኛው እኩል ትሪትመንት እንዲያገኝ እኩል እንዲቀንስለት ሁለቱም አንድ አይነት መንታ ስለሆኑ ደግሞ እርስ በርሳቸው ይመጋገባሉ ስለዚህ ህክምናው ያስፈልጋል የኢትዮጵያ ህዝብ ሁሌም ደግ ነው እንግዲህ እጃቸውን እንዲያደርጉልሽ ነው እኛ አካውንትሽና ስልክሽን እናስቀምጣለን በርቺ እሺ አይዞሽ ምትይው አለ ሌላ ያግዙሽ በርቺ አይዞሽ ደግሞ ፊትሽ በጣም እንትን ነው ፍክት ያለች ናት ሳቄታ ናት ዳን 6 ኪሎ የሆነ ድርጅት ራሱ ሂጄ በፊት ነው ምትረዳው አሉሳለም መለሰችኝ ማለት የቸገረሽ መስይ ማለት ፊትሽ ሰው ታይቶ አይደለም እንትን ማለት አይ ፊትሽ እንደዛ ያስታውቃል ሳቅ ነው ምትይው ፊትሽ ግን ደግሞ ውስጥሽ ያየናቸው ልጆች ናቸው በርቺ ግን መልካም እድል ተመልካቾቻችን ስልኳም የባንክ አካውንቷ የባሏ ነው እናስቀምጣለን እነዚህን 2 ህፃናት አይዋቸው አግዟቸው በቻላችሁበት ነው ለመንገር አይደለም ያቃሉ እነሱ መልካም እድል የኔ እህት መሰከናልሽ